ሰላም አለይኩም ቤተሰብ፣ እንጀራ እየጋገርን ነው። ውጪ ቋጥረን ወደ ውጪ ልንወጣ ከጓደኞቼ ጋር። የዘንድሮው የዱባይ ብርድ እንግዲህ ዘና እያደረገን ነበር። እንጀራ እየጋገራችሁ ሁሉ እንዳትገዙ። እውነት ብዙዎች እንዴት አያምርም አይወጣልንም ብዙ የምትሉ ልጆች አላችሁ። በጣም ነው የሚያምረው። ማሻአላ ወላሂ ላዚም በደንብ ዱቄቱ ብቻ ማመስ ነው። ልክ አቦካኩ ልክ እንደ ሀገራችን ያው በተለይ ገጠር ያላችሁ ልጆች ይገባቸዋል። ጤፍ እንጀራ ሲሆን ነው ዝፍዝፍ የሚደረገው። ስንዴ ድብልቅ ከሆነ ድጉሎ ነው የሚባለው በእኛ አካባቢ። ያው እንግዲህ በየሀገሩ ሊለያይ ይችላል። እየጋገራችሁ ብሎ የሚገዛ እንጀራ አይን ያላየው ነገር ከባድ ነው በነገራችን ላይ እና እኛ እንግዲህ ጉዞ ምሳችንን ቆጣጥረን ሻያችንን አፈላልተንን እየጎበኘን ነው። ሰብስክራይብ አድርጉ፣ ላይክ፣ ሰብስክራይብ፣ ሸር አድርጉ። ዩቲዩብ ተዘግቶብኝ ነው። መጨረሻ ላይ ታውቃላችሁ። አመሰግናለሁ። ፎቶ እዛ ፎቁ ላይ ሳዲያ
ዱባይ ላይ ብርድ ወር እስከተይዞ ደግሞ ያው እየገባ ነው። ታሪክ ዘንድ ያለንበት ያስፈልጋ ላይ ተጠቀም ዩቱብ ቻናል ውስጥ ችግር ገጥሞት ነው የጠፋሁት። ቢያንስ 3 ወር 4 ወር ከጠፋሁ ተይዞ ላይክ ሰብስክራይብ አድርጉኝ እህቶቼ። ዘግቶኝ ከአንድ ሁለት ቪዲዮዎች ችግር ገጠመው ቻናሌ እንግዲህ ዩቱብ ሲከፈት አድካሚ ነው። ሁላችሁም ታውቃላችሁ። ያው ሁላችንም ሞክረን አንዳንድ ነጭ ላይ ተደርቃል ልክ እንደ ኢትዮጵያ እንደዚህ ተሰ አትክልት ቦታ ነበርና እዚህ ጋር ደግሞ ዛሬ አለምዬ ነው ጋር አለምዬ በየዓመት በሁለት አስተምሮ ያው ብርዱስ ካለብኝ ብርዱስ ካለብኝ ገና ቀጠሮ እናንተ እንሰጋለን የተለያዩ እንትኖች ተፈጠሩ እና ይመስላል። ሰብስክራይብ ላይክ ሸር አድርጉኝ። ሰዎቻችሁ ወዶች አበረታቱኝ። እንዳሳችሁ እኛም ሰብስክራይብ ገብተን ቻናል ገብቶ ነው ያው እኔ ያየሁትን እንዲያይገጥማችሁ የሚገጥመኝ ያው አንዳንዴ ምንድን ነው ለሰብስክራይብ ወይም ደግሞ ለሰዓት ብዬ ነው እነዛን ሰላቢዎች ክፍል ብዬ ተጠቅሜ ያው ሰዓቱ ታውቃላችሁ ሰዓቱ አልሄድ ሲል የበፊቱን ከፍዬ ሞልቼ አፈሰረኝ እንዶ የዚህንማ አልከፍልም ብዬ ማሻአላ ተባረከላ ሰዓቱ ጊዜ በ15 ቀን ራሱ አልወሰደ ነገር ወደ ወደ የሞላው ግን በሰላቢዎች እና ሰብስክራይብ ማሻአላ ምስት ገባ። ያው ግን የሰው ነገር ያው የሰው የሚባል በኋላ እንገዛለን እራታችን ሾርማ ስንሄድ ውጭ ሀይት ተራርቄው አፕላይ ተረኩት በኋላ እኔ እገዛለሁ። የላከልኝ መልዕክት በጣም የሚገርም ነው። ምንም አንድ ነገሪቱ የሚያሳልፋቸው ነገር የለም። እውነት አንድ ነገር እንጂ ወደ የተሳሳተችውን ሁላ ኮፒንተል ስክሪንሾት አድርጎ በሜሴጅ ነው የሚልከው እና ብቻ አልሐምዱሊላህ የራሳችሁን ነገር ተጠቀሙ ነው የምለው። ያው ታውቁኛ ያው ብዙ ወደ ውጭ ስለማንወጣ በተለይ ምግብ የሚሰሩ ልጆች ማሻአላህ ምግባችሁን ማለት ትችላላችሁ፣ መስራት ትችላላችሁ። የዚህ ባለኪስ እኮ ነው እና ምን ብያልኳቸው ያው እንግዲህ እኔ ያገኘን እንዲያገኛችሁ ነው ማለት ነው። ተጠንቀቁ፣ የሰው ነገር አትጠቀሙ። ከውጭ እኮ ነው ርካሹ፣ አንቺ እዚህ ውድ ነው። ሰራ ብዬሽ ነበር ግን ያው ተስፋ አልቆርጥም። ግን ቆንጆ ሳይሆን አይቀርም። ራሴን ባህሪ ደስ የሚለኝ ነገር የሆነ ነገር ሆኖ በቃ ሆነ በቃ ብዬ አልተውም። በቃ እስከ መጨረሻ ድረስ ያስደስተኛል እና አልሐምዱሊላህ ሁሉም ለኸይር ነው፣ ለበጎ ነው። ለእናንተ ያላለው ነገር ምንጭቅ ብሎ ሄድ ያለ ነራኔ ጥርሴን እስከ ሄደ ድረስ ደግሞ እኔ አልላቀቀውም እና ብቻ አልሐምዱሊላህ ረብል ዓለሚን ኢንሻአላህ ሀየን ፋሽን እየወሰደው ነው ታሱ ቢስስ ዱባይ ሙቀቱ ተነስቷል። ግን መስራ ቦታ ደግሞ ታሳለፍ ይችላል። ሁሌ በሙቀት ሰዓት ሁሌ እንደዚህ ሆና ቦታ ንፋስ ሀገራችን ያለበት ቦታ አየር ይችላል የሚባለው ሰብስክራይብ አድርጉ፣ ሸር አድርጉ። ኢትዮጵያን ብትሄዱ በአሁኑ ሰዓት ችግር ነው፣ ኑሮ ውድ እያሉ ያስፈራሩናል። እዚህም ብንሆን የሰው እየተሰረጨን ቢያንስ እንኳ በዚህ ምናልባት በዚህ እንኳ ካለፈልን የተሰቃይ ሰው እኮ ቢያልፍለት ጥሩ ነበረ። ግን የተሰቃዩት አይደለም አሁን ጊዜ የሚያልፍላቸው ፍራንክ የሚያደርጉት ናቸው። ብዙዎችን እያደጉ እየፈመሱ የሚሄዱት እውነት የሚሰሩ ሰዎች ይኸው ቁጭ ብለዋል። ሰብስክራይባቸው ራሱን እንቀያል። እስከ ደግሞ የፈረሶች ውድድር ነው እናንተ። አሁን ፈረሶች ቦታ ነው ያለው ልምምር ላይ ነው። ከዚህ ለማምሩ ነው እንግዲህ ይሄ ካሜራው ወደ ሰማይ ተለቆ እናንተ ማለት ነው። ካሜራው ተላይ ሆኖ ነው የሚቀርጻቸው ሰማይ ላይ ሆኖ እና እንደዚህ ኖርማል ፊት ለፊት ያለ ካሜራ መስሎ ነበር። አንዳንዴ በቲቪ ምናምን የሚለቀቀው የውድድር ሾው ነገር ሲለቀቅ
ቀጥታ እንደዚህ እንትን ላይ ያለ ካሜራ ይመስለኝ ነበር። ለካ የሚቀረጹት ከላይም ተታችም ነው እናንተ። ወደ ላይ በእንትን በሪሞት የምትለቀቀው ካሜራ ላይ በጣም ብዙ ካሜራዎች ወደ ሰማይ ይለቀቁና ከታችም እንደዚህ እዛው ነው እነሱ የሚቀርጹት። ያው ጨለማ ስለሆነ እዚህ ጋርም ቆሞ የሚቀርጻል። ለምድር ላይ ግን ከላይም ሰማይ ላይ አየር ላይ ማለት ነው